የለፋውበት የዩቲዩብ ቻናሌ ተዘጋ በአድሰንስ ምክንያት። አሁን የተዘጋብኝ ቻናል በመቶ ሺህ ቪዎች የሚቆጠር እንዲሁም ከ16000 በላይ ሰብስክራይበር ያለው ቻናል ነው። 16000 ሰብስክራይበር ማለት እጅግ በጣም ብዙ ቁጥር ነው። በተለይ ዩቲዩብ ሞክራችሁ የምታውቁ ሰዎች ትረዱኛላችሁ። አሁንም እየሰራችሁ ያላችሁ ሰዎች ትኖራላችሁ። ዩቲዩብ ላይ 10 ሰብስክራይበር ራሱ ምን ያህል ዋጋ እንዳለው ታውቃላችሁ ማለት ነው። እኔ ደግሞ አሁን ከ1000 በላይ ሰብስክራይበር ያለው ቻናል ሲዘጋ ለአራተኛ ጊዜ ነው። አስቡት። ለሞኔታይዜሽን የደረሰ ማለትም ገንዘብ ሜክ ለማድረግ የደረሰ ቻናል ምንም ማድረግ አይቻልም። አዎ ምንም ማድረግ አይቻልም። የሚቻለው አሁንም መሞከር ነው። እኔ በእነዚህ ሁሉ ጊዜያት ከዩቲዩብ ብዙ ትምህርቶችን ወስጃለሁ። ዩቲዩብ ምን አይነት ቪዲዮዎችን ይፈልጋል፣ ምን አይነቶቹን ይቃወማል የሚሉትን በደንብ ተረድቻለሁ። ከዚህ 16000 ሰብስክራይብ ካለው ቻናል በፊት የተዘጉብኝ ቻናሎች ሙሉ በሙሉ በራሴ ጥፋት ነው። ማለትም የዩቲዩብ ህጎችን ጥሰሃል በሚል ምክንያት ነው። በነገራችን ላይ የዩቲዩብ ህጎች ከጊዜ ወደ ጊዜ በጣም እየጠበቁና በጣም እየጨመሩ የመጡ ናቸው። ኤአይን ጭምር በመጠቀም የምንሰራቸውን ቪዲዮዎች ከአንድ በማጣመጥ ታይትላችንን ተምኔላችንን ቼክ ያደርጋሉ። ዩቲዩብ የሚሰሩ ሰዎች ብዙ ስለሆኑ በትንሽ ስህተቶች ቻናሎች ይዘጋሉ ማለት ነው። እኔም በዚህ ቻናል ከዚህ በፊት የወሰድኳቸው ልምዶች በመነሳት ምን ማድረግ እንዳለባችሁ፣ በተጨማሪም በዛኛው ቻናል ሲሰራው የነበረውን ስለ ቴክ አንድሮይድ ቲፖች፣ ቴክኖሎጂ እና ቴክኖሎጂ ነክ የሆኑ ቪዲዮዎችን እሰራለሁ። አሁን ይህንን ቪዲዮ በምትመለከቱበት ጊዜ ቻናሉን ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ሰብስክራይብ ካላደረጋችሁ ቀጣይ የምለቃቸው ለእናንተ አስፈላጊና እጅግ ጠቃሚ የሆኑ ቪዲዮዎች አይደርሷችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን ላይ በማድረግ ሁሌም የሚለቃቸው ቪዲዮዎች ወዲያውኑ ለእናንተ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ቪዲዮውን ላይክ ማድረጋችሁ ግዴታ ነው። ምክንያቱም ላይክ ሲደረግ የዩቲዩብ አልጎሪዝም ይሰራል፣ ለብዙ ሰዎች ቪዲዮ እንዲዳረስ ይረዳኛል። ስለዚህ ላይክ ማድረጋችሁን እንዳትረሱ። ወደ ቻናሌ ስንመለስ አሁን የተዘጋብኝ የዩቲዩብ ቻናሌ ላይ ከ0 እስከ 1000 ሰብስክራይበር ለመድረስ ከ5 ቀን ያነሰ ጊዜ ብቻ ነው የፈጀብኝ። እንደምትመለከቱት እዚህ ላይ በ7 ቀን ውስጥ ወደ 4000 ሰብስክራይበር ነበረኝ። በትንሽ ጊዜ የወሰደብኝ 4000 ሰዓት መሙላቱ ነበር። እሱም ከ3 እና ከ4 ወር በላይ አልፈጀም። ታዲያ በምን ምክንያት ቻናል የተዘጋ? ከዚህ በፊት ከተዘጉብኝ ቻናሎች መካከል የመጀመሪያው የሚውዚክ ላይሪክስ ቻናል ነበር። ትልቅ ስህተት። በእርግጥ ያኔ በምሰራበት ጊዜ ኮፒራይት ያልሆኑ ሙዚቃዎች ከሆኑ ዩቲዩብ አይከለክልም ነበር። ነገር ግን ለሞኔታይዜሽን በደረሰ ጊዜ ወደ 1600 አካባቢ ሰብስክራይበር ነበረው። ያኔ አንዳንድ ሙዚቃዎች ኮፒራይት ሆኑ። እነዚህን ቪዲዮዎች ወይ ድሌት ማድረግ አለብኝ ወይ ደግሞ ሳውንዶቹን ኮፒራይት የሆኑትን ሚዩት ማድረግ አለብኝ ማለት ነው። ወይም ደግሞ ድምፃቸውን ማጥፋት ነበረብኝ። ስለዚህ እኔም ሚዩት አደረግኳቸው። ላይሪክስ ደግሞ እንደምታውቁት እንግዲህ ሙሉ ሙዚቃ ነው የሚሆነው። አስታውሳለሁ ያኔ 98000 50000 ቪው የነበራቸው ሙዚቃዎች ነበሩ። ስለዚህ ዩቲዩብ ከዚህ በኋላ እነዛን ቪዲዮዎች እኔ ሚዩት አደረጓቸው። ስለዚህ ዩቲዩብም ከዚህ በኋላ እነዛን ቪዲዮዎች ሰዎች እንደማያዩዋቸው፣ ምክንያቱም ሙዚቃ የላቸውም፣ ሰዎች እንደማያዩዋቸውና እንዲሁም የሰዎች ወይም ዘፋኞቹ የለፉበት የራሳቸው ስራ ስለሆኑ ቻናሉ ሞኔታይዝ ለማድረግ በመሞክርበት ወቅት ቅድሚያ አንድ ሳምንት ቻናሉ የሚገመገምበት ወቅት አለ። በዚህም ጊዜ ቻናሉን አገዱት ማለት ነው። ከጊዜያት በኋላ እኔም ሌላ ቻናል ከፈትኩ ማለት ነው። በነገራችን ላይ ከላይሪክሱ በፊትም አንዳንድ ቪዲዮዎች የሚሰራባቸው ቻናሎች ነበሩ፣ ግን ለሞኔታይዜሽን ሳይደርሱ ሰብስክራይበር ማግኘቱ በጣም ከባድ ስለነበረ የተኳቸው ቻናሎች አሉ። ልጅም ስለነበር ከላይሪክሱ ቀጥሎ የከፈትኩት ቻናል እንዲሁ ኖርማል የሆኑ ቪዲዮዎችን እየሰራሁበት ነበር። ነገር ግን ቪው ማግኘት ከባድ ነበረ። በዚህ መሃል ድንገት አንድ ቲክቶክ ላይ ቫይራል የነበረ መዝሙር ተለቀቀ። ወዲያውም እኔም በላይሪክስ ሰራሁት፣ አሪፍ የሆነ ተምኔልም ሰራሁለትና ቪዲዮውን ወዲያው ዩቲዩብ ቻናሌ ላይ ጫንኩት። ቪዲዮውን ከተጫነ ከወራት በኋላ ወደ 800,000 ቪው ምናምን ተመለከተው። ይህም ወደ 800,000 ምናምን ቪው ታገኘ ማለት ነው። የመዝሙሩ ትክክለኛ ቪዲዮ በሰዓቱ 1.3 ሚሊዮን አካባቢ እይታ ነበረው። ከመዝሙሩ አንጻር የኔ ቪው እጅግ በጣም ብዙ ነበረ። ከመዝሙሩ ጋር በትንሽ ርቀት ነው የሚራራቀው ማለት ነው። እናም ይህ ሁሉ ቪው እስከሚገኝ ድረስ ምንም አይነት ኮፒራይት አልደረሰኝም ነበር። በኋላ ግን የመዝሙሩ የባለቤትነት መብት ተሰጠው ወይም አስመዘገቡት ማለት ነው። እንግዲህ ኮፒራይቱም ከዚህ በኋላ ደረሰኝ። ስለዚህ ቪዲዮውን ድሌት ማድረግ አለብኝ። እናም እኔም ቪዲዮውን ድሌት አደረግኩት። ወዲያውንም ቪዲዮ የመጣውን ወች አወር ብቻ በዛ ቪዲዮ የመጣውን ወች አወር ብቻ አንስቶ ሰብስክራይበሩን ተወልኝ። እኔም አንዳንድ ቪዲዮዎችን መስራት ቀጠልኩ። ከጊዜያት በኋላ ዩቲዩብ ህጉ እየተቀያየረ ሲመጣ ቻናሎች ያለፈ ታሪካቸው ሲገመገም ቻናሌ በሪዩዝድ ኮንተንት ምክንያት ሪሙቭ ተደረገ ማለት ነው። አስታውሳለሁ በተዘጋበት ጊዜ እኔ ምንም አልመሰለኝም ነበር። ምክንያቱም የጠበቁት ነገር ነበረ ቻናሉን ላይ ያለውን ቪዲዮ ድሌት ስላደረግኩት። ቻናሉ ሲዘጋ ግን በሰዓቱ ወደ 10,000 ገደማ ሰብስክራይበር ነበረው። 10,000 ገደማ አስቡት። ከዚህ ቻናል በኋላ ብዙ ነገር ተምሬበታለሁ። ምን መስራት እንዳለብኝ፣ ምን መስራት እንደሌለብኝ፣ እንዲሁም በእነዚህ ጊዜያት ብዙ ኤክስፔሪንሶችን ወስጄበታለሁ። ቪዲዮ ኤዲት አደራረግ፣ ተምኔል አሰራር፣ ብዙ ነገሮችን ተምሬያለሁ። በዚህም ጠቅሞኛል። በመቀጠልም ከትንሽ ቆይታ በኋላ በደንብ ተዘጋጀበት አዲስ የዩቲዩብ ቻናል ከፈትኩኝ። ቻናሉ ላይም ቪዲዮዎችን ፖስት አደረግኩ። በደንብ ታዩ። ነገር ግን አሁንም እየጠበቀ በመጣው በዩቲዩብ ህግ መሰረት
ችግር ገጠመኝ። ይህም ዩቲዩብ ራሱ አንድ ቪዲዮ ሪሙቭ አደረገ። ይህም የሆነ የነፃ የሆነ ነገር ተጠቀሙ የሚል ቪዲዮ ነበር። በዚህም ምክንያት ዩቲዩብ እንደዚህ አይነት ነገሮችን አይፈልጉም፣ ቪዲዮ እንዲተርግም ተደረገብኝ ማለት ነው። ስለዚህ አንድ ዋርኒንግ ደረሰ። ዩቲዩብ ደግሞ ለአንድ ዋርኒንግ 3 ወር ቅጣት ይጥላል ማለት ነው። ማለትም ቪዲዮ መልቀቅ ይቻላል፣ ዋች አወር እንዲሁም ሰብስክራይበር ማግኘት ትችላላችሁ። ነገር ግን ሰብስክራይበር እና 4000 ሰዓቶችን ብትሞሉ ለሞኔታይዜሽን ብትደርሱ ሞኔታይዜሽን ማድረግና ገንዘብ ማግኘት አትችሉም። ልክ ዋርኒንግ ውስጥ ከሚነሳ ማለት ከዚህ በኋላም አሁንም ሪሙቭ የሚደረግብኝ አንድ ተመሳሳይ ቪዲዮ ነበር። ስለዚህ እነሱ ሪሙቭ ከማድረጋቸው በፊት እኔ ራሴ ድሌት አደረግኩት። ቪዲዮ ወደ 5000 ሰው ስላየው ለምን ድሌት አደረገው በሚል አንድ ዋርኒንግ ተጨመረ። አጠቃላይ 2 ዋርኒንግ፣ 3 ዋርኒንግ ከደረሰ ቻናላችን ይዘጋል ማለት ነው። ስለዚህ ሌላ ስህተት ሳልሰራ 3 ወሩን ጠበቅ። ከ3 ወር በኋላም ዋርኒንጉ ተነሳ። ከዛም ከትንሽ ፖስቶች በኋላ ለሞኔታይዜሽን ደረሰ። እዚህ ጋር አንድ ነገር ያስፈልገኝ፣ ፓስፖርት። እኔ ፓስፖርት የለኝም። ስለዚህ በወንድሜ ፓስፖርት መጠቀም አለብኝ። እሱና እኔ ደግሞ ያለንበት ሀገር ይራራቃል። ስለዚህ በእሱ ላፕቶፕ ካለበት ሆኖ በኢሜይል ሎግን እንዲያደርግ አደረግኩኝ። ከዛም ለሞኔታይዜሽን አመለከትን። ሳምንት በማይሞላ ጊዜ ቻናሉ ተገምግሞ ገንዘብ ለመስራት ብቁ እንደሆነና አድሰንስ እንድከፍት ተፈቀደልኝ። ስለዚህም እዚህ ጋር አድሰንስ ለመክፈት መረጃውን ሞላ። ከዛም ቻናሉ ዶላር መቁጠር ጀመረ። ፖስታ ወይም ፒን የሚባለው ነገር እስከሚላክ ቻናሉ $10 መስራት አለበት። $10 ከሰራ በኋላ ፒን ወደ ኢትዮጵያ ይላክላቸዋል ማለት ነው። ስለዚህ ቻናሉ በቪው መሰረት መቁጠር ጀመረ። ወደ $6 አካባቢ ደረሰ። ነገር ግን አንድ ክስተት ተፈጠረ። ዩቲዩብ በዚህ ሰሞን በጣም ብዙ አድሰንሶችን መዝጋት ጀመረ። ከተዘጉት አድሰንሶች መካከል ይህ አንዱ የኔ ሆነ ማለት ነው። የተዘጋበትን ምክንያትም ለማወቅ ስሞክር ወንድሜም ከዚህ በፊት የአድሰንስ ልምድ ስላልነበረና ለአድሰንሱ የተጠቀምነው የኔን ወይም ዩቲዩብ የተከፈተበትን ኢሜይል ነበር። ስለዚህም የኔና የሱን አድራሻና ስም ቼክ ሲያደርጉ የተለያየ ሆነ፣ አድሰንሱም ተዘጋ። በነገራችን ላይ ገንዘብ እየሰሩ የነበሩ ቻናሎችም ፓስፖርቱና የባንክ አካውንቷ ብቻ በመለያየታቸው ብዙ ቻናሎች ተዘግተዋል። ማለትም በሆነ ሰው ፓስፖርት መኒታይዝ ይደረጋል። ከዛም የባንክ አካውንቷን በቻናሉ ባለቤት ስም በመደረጓ ብቻ በዚች ምክንያት ተዘግቷል። እንደነገርኳችሁ ዩቲዩብ የሚሰሩ ሰዎች በጣም ብዙ ስለሆኑ ህጉ እየጠበቀ መጥቷል። ከዛም አፒል ማድረግ ወይም ቻናሉ እንደገና እንዲገመገም ይግባኝ መጠየቅ ይቻል ነበር። እሱን አደረግን። ከ2 ሳምንት በኋላ አድሰንሱ እንዲዘጋ ወይም ደግሞ ብሎክ እንዲደረግ ተወሰነ። የዩቲዩብ ቻናሌ ላይ ስመለከትም ፊክስ አድሰንስ የሚል ነገር አለ። አሁንም ዩቲዩብ ቻናሉ አልተዘጋም። አድሰንስ ለመቀየር ብሞክርም አሁን ላይ አድሰንስ ለመቀየር የሚል ኦፕሽን የለም ማለት ነው። በዚህም ዩቲዩብ ቻናል ላይ ሞኔታይዝ ነው ከባንክ ጋር ተያይዞ ገንዘብ እንዳይሰራ ሆነ። በዚሁ አጋጣሚ ስለ ዩቲዩብ የምታውቁ ነገር ካላችሁ ወይም ስለዚህ ነገር የምታውቁ ካላችሁ መፍትሄ ካለው የምታውቁ ሰዎች በውስጥ መስመር ወይም ኮሜንት ላይ አናግሩኝ። እናንተም የምታውቁት ሰው ካለ አድርሱልኝ። በዚህ አድሰንስ ምክንያት ዩቲዩብ ቻናል ላይ ለ3ኛ ጊዜ እንዳይሰራ ተደረገ። እናንተም ጀማሪ ከሆናችሁ እንዲሁም በመስራትም ላይ ብትሆኑ በፍጹም የሰራኋችሁን ስህተቶች እንዳትሰሩ። ስለ ዩቲዩብ ህጎች በስፋት ሌላ ቪዲዮ ሰራላችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሊያኙ ቻናልም ከተከፈተ ሌላ ቪዲዮ ሰራላችኋለሁ ማለት ነው። አድሰንስ መቀየር የሚቻልም ከሆነ እንዳልኳችሁ አሁን ላይ ለተለያዩ ሰዎች አድርሱልኝ ማለት ነው። በቀጣይ ቪዲዮ ዩቲዩብ ላይ ምን መስራት እንዳለባችሁ እና ስለ ቴክ ቲፕ እንዲሁም አንድሮይድ ቲፖች አመጣላችኋለሁ ማለት። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።